537,000 ቪው አለው በ4 ሳምንት ውስጥ ማለት ነው። 1 ሚሊዮን ቪው 1.2 ሚሊዮን ቪው። በዛሬ ቪዲዮ ደግሞ ማሳያችሁ እንዴት አድርገን የእግር ኳስ ሃይላይት ሰርተን ፖስት ማድረግ እንደምንችል ላሳያችኋለሁ። ያለምን ኮርፖሬት እንዴት አድርገን ኤዲት እንደምናደርግ ኤቭሪቲንግ ማሳያችሁ ነው ማለት ነው። እኔ ዮናታን ቴክኒክ ዩቲዩብ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ወደ ቪዲዮ። ስለዚህ ወደ ዩቲዩብ ሄደን ስናይ አብዛኛውን ጊዜ የእግር ኳስ ሃይላይቶች አሪፍ ቪው አላቸው ማለት ነው። 537,000 ቪው አለው በ4 ሳምንት ውስጥ ማለት ነው። 1 ሚሊዮን ቪው 1.2 ሚሊዮን ቪው እና አሪፍ የመታየት ቻንስ አላቸው ማለት ነው እነዚህ የእግር ኳስ ሃይላይቶች ማለት ነው። ስለዚህ ዛሬ ማሳያችሁ እንዴት አድርገን ክሬት ማድረግ እንደምንችል እና እዚህ ላይ ፖስት ማድረግ እንደምንችል ነው ያለምንም ኮፒራይት ማለት ነው። ስለዚህ ወደ ቪዲዮ እንገባለን ማለት ነው። መጀመሪያ ወደ ኖርማል ታብ ትሄዳላችሁ። ከዛ ፉትቦል ያብረሽ ሰርች አድርጋላችሁ ማለት ነው። ኤፍኦቲ ፉትቦል ብላችሁ ጻፉና ከዛ አይ ጨምሩበት መጨረሻ ላይ። ከዛ መጀመሪያ ላይ የሚመጣው እንትን ነው ይህ ዌብሳይት ሙሉ የእግር ኳስ ጨዋታዎችን የድሮ ያለፉት የእግር ኳስ ጨዋታዎች ፖስት ያደርጋሉ ማለት ነው። ክርስቲያኖ ድሮ የነ ስፖርቲንግ ዴይዝ ከፈለጋችሁ ታገኛላችሁ እዚህ ላይ። የማንቸስተር ዩናይትድ ድሮ የድሮ ጨዋታዎች የ1998 አካባቢ ጨዋታዎችን ተመልሳችሁ ማግኘት ትችላላችሁ ማለት ነው። ሙሉ ጨዋታዎችን ፖስት የሚያደርጉ ዌብሳይቶች ናቸው ማለት ነው። ስለዚህ ለስራ ካልሆነ ለመደበያ ራሱ በጣም አሪፍ ዌብሳይት ነው። አንዳንድ ጊዜ ሲደብራችሁ ምናምን አሪፍ ጨዋታዎችን የድሮ ብታስታውሱትን ጨዋታዎች ወይም ደግሞ የህፃንነታችሁን የድሮ ጨዋታዎችን መልሳችሁ ማየት ትችላላችሁ ማለት ነው። እዚህ ላይ ሌላ ነገርኳችሁ ነገር ሎጊን ማድረግ ሳይኖርባችሁ አይቀርም በኢሜል አካውንታችሁ በመጠቀም ማለት ነው። ኢሜል አካውንት ከሌላችሁ ደግሞ እንዴት አድርጋችሁ መክፈል እንደምትችሉ ቻናል ላይ ሰራው ቪዲዮ አለ። እሱን ግቡና ቼክ አድርጉት። ተመልሳችሁ ወደ ኋላ የነ ሜሲ፣ የነ ሮናልዶ፣ የነ ሮናልዲኒዮ እና አር9 የነ ፔሌ፣ የነ ማራዶና ጨዋታዎችን ተመልሳችሁ እዚህ ላይ የምታገኙበት ዌብሳይት ይሄ ብቻ ነው ማለት ነው። እስካሁን ድረስ ሌላ ዌብሳይት አላገኘሁም እንደዚህ አይነት። አድ ብሎክ ካረጋችሁ ያለምንም አድ ማየት ትችላላችሁ ማለት ነው። እንደምታዩት እኔ አሁን አላረኩም አድ ብሎክ፣ ኦልሬዲ አዶች እያሳየኝ ነው ማለት ነው። ስለዚህ አድ ብሎክ አድርጉ በጉግል ክሮም ኤክስቴንሽን እና ነፃ ጨዋታዎችን ሙሉ ጨዋታዎችን ማየት ትችላላችሁ ማለት ነው በነፃ ማለት። ግን ወደ ስራችን ስንመለስ መጀመሪያ እቺኛዋን ራይት ክሊክ ታደርጋላችሁ ኖርማል ታቡ ላይ ማለት ነው። ከዛ መጨረሻ ላይ ኢንስፔክት የምትላለች እሷን ጫናላችሁ። እዚህ ድረስ ከደረሳችሁ በኋላ ቀጣይ እንደምናደርገው ወደ እዚህ ጋር እንመጣለን። ከዛ ጋር ወደ ጎን ያለችውን እነካታለን ማለት ነው። ከዛ ኔትወርክ የምትሏን ትነካላችሁ። ይሄን ነው የምናደርገው። ቀጥታ ዌብሳይቱ ዳውንሎድ ማድረግ አይፈቅድም ቪዲዮዎችን ማለት ነው። ዳውንሎድ ማድረግ ስለማይፈቅድ በዚህ መልክ ነው ዳውንሎድ የምናደርገው ማለት ነው ቪዲዮአችን። ስለዚህ እቺኛዋን አንዴ እንጫናታለን ቪዲዮ እንዲጀምርልን ብቻ ማለት ነው። ከዛ እቺኛው ከጀመረልን በኋላ እዚህ ጋር ወደ ከኦል ኦሬዲ ስለነካሁት ነው እዚህ ጋር ወደ ሚዲያ ተቀይሩታላችሁ ማለት ነው። ሚዲያ የምትለዋ ከመጣች በኋላ እዚህ ጋር እንደምታዩት ኮሎምቢያ ኮስታሪካ በኤምፒ4 ይመጣላችሁ ማለት ነው። ከዛ እሱን ደብል ታፕ ታደርጉታላችሁ ሁለት ጊዜ። ደብል ታፕ ስታደርጉት እንደምታዩት በዚህ መልክ ይመጣላችኋል ማለት ነው። ከዛ ቀጣይ እንደምናደርገው እዚህ ጋር ተነካት ይመጣላችሁ። እንደምታዩት ከሚገቡበት ሰዓት ጀምሮ እስከ መጨረሻው ድረስ ነው ለ1 ደቂቃ 55 ቪዲዮ ማለት ነው። ከዛ በመቀጠል እዚህ ጋር ዳውንሎድ የምትሏን ትጫናላችሁ። ዳውንሎድ የምትሏን ቪዲዮ ዳውንሎድ አረጋችሁ ማለት ነው። ከዛ በመቀጠል ቪዲዮ ዳውንሎድ ካረጋችሁ በኋላ ወደ ዩቲዩብ ትመለሳላችሁ። በኋላ ሰርች ባሩ ላይ እንዴት ቲዩብ ብላችሁ ሰርች ታደርጋላችሁ ማለት ነው። ሰርች ባሩ ላይ ከዛ መጀመሪያ ላይ የምትመጣው 1000 ደብተና ወደ 1500 የጠጋን ነው እና ሰብስክራይብ ማድረግ እንዳደረሱ ማለት ነው። ከዛ ወደ ቪዲዮ ስንመለስ ቀጥታ ወደ ካፕከት ወይም ወደ ኤዲት የምታደርጉበት ሶፍትዌር ትሄዳላችሁ ማለት ነው። ኦልሬዲ ከዚህ በፊት ዳውንሎድ ስላደረኩኝ የነ ስፖርቲንግ እና ማንቸስተር ዩናይትድ ጨዋታ ማለት ነው በሱ ነው ማሳያችሁ እኔ። ከዛ የኮንተንታችሁን ኤዲት የምታደርጉትን እዚህ ጋር መታችሁ ታስቀምጣላችሁ ማለት ነው ኤዲት ማድረግ ቦታ ላይ። ከዛ ከዚህ በኋላ ምንድነው ኮፒራይት ኮንተንት እንዳንመታ ኮፒራይት እንዳይመቱ ማለት ነው ፊፋ በጣም ኬርፉል መሆን አለብን ኤዲት ስናደርግ ማለት ነው። በጣም ክሎስ አፕ የሆነ ኢሜጆችን ለ3 ሰከንድ ብቻ እንደዚህ ደግሞ ራቅ ያሉ ደግሞ የላይክ ዋይድ ሾቶችን ደግሞ ለ5 ሰከንድ ብቻ ማስጠጋት እንችላለን ማለት ነው። ግን ከዛ በላይ ካሳለፍን ኮፒራይት ኮንተንት ሊመታ ስለሚችል ማለት ነው። ጎል ከሆነ ለምሳሌ ጎል ልክ ሲገባ በተለያየ 5 አንግል ነው የሚያሳዩን አይደል? ስለዚህ ላይክ የጎሉን በ5 አንግል በየ3 ሰከንድ አስገብተን ነው ማለት ነው ኤዲት የምናደርገው። ከዛ በመቀጠል ምንድነው የምናደርገው መጀመሪያ አስፔክት ሬሽዮን ታስተካክላላችሁ። የድሮ ጨዋታ ስለሆነ እንትን ነው የሚወርድባችሁ 16 በ19 ታደርጉታላችሁ ማለት ነው። አስፔክት ሬሽዮን የዩቲዩብ አስፔክት ሬሽዮን ማለት ነው። ከዛ ዙም ታርጉታላችሁ። እነዚህ እዚህ ጋር እንደምታዩት የቲቪ ሎጎዎች ናቸው።
ስለዚህ ወይም ብለር ታደርጉታላችሁ እሱን ፓርት ብቻ ወይም ደግሞ ይሄን ያህል ላይክ ዙም ታደርጉትና ትራውት ቪዲዮ ወይም ቪዲዮ ልክ ያለፈ እያለ ታስታውቁታላችሁ ማለት ነው። በየቦታው የሚፈጠረው ነገር እንዳለ ለመታየት ማንቸስተር ከስፖርቲንግ የነበረው ጨዋታ ነው። ክርስቲያኖ የተመለመለበት ጨዋታ ማለት ነው። ስለዚህ ከዚህ በኋላ የእናንተ ኤዲቲንግ ስቲል ነው ከዚህ በኋላ የሚፈልገው ማለት ነው። ከቱም ታሪክ ከት ያደርጋችሁ የክርስቲያኖ ለምሳሌ ክርስቲያኖ ነበር ኤዲት ላደርግ ያሰብኩት እና ክርስቲያኖ ቤስት ፓርቶች የእንግሊዝ ጨዋታውን ማየት ሊኖርባችሁ ነው ማለት ነው። ጨዋታውን እያያችሁ የክርስቲያኖ ቤስት ፓርቶች ለብቻ ከትከት አድርጋችሁ ታስቀምጣላችሁ። ከዛ በኋላ ኤዲቲንግ ፕሮሰሳችሁን ትጀምራላችሁ ማለት ነው። ከዚህ በኋላ ያለው ስቴፕ እንዳለ የእናንተ ስቴፕ ነው ኤዲቲንግ ፕሮሰስ ላይ ማለት ነው። ከዛ ቀጣይ ምንድነው ወደ ዩቲዩብ ቻናላችሁ ትሄዳላችሁ፣ ታስተካክሉታላችሁ። ሴትአፕ ማድረግ ካለባችሁ ሴትአፕ ታደርጋላችሁ። አዲስ ከሆነ ደግሞ ወይም የዩቲዩብ አካውንት ከሌላችሁ ደግሞ ዩቲዩብ አካውንት አካፍት እየሰራው ቪዲዮ ለዚህ ቻናል ላይ እሱን ግቡና ቼክ አድርጉት ማለት ነው። ስለዚህ ኮንተንታችሁን በዚህ መልክ ማግኘት ትችላላችሁና ኤዲት ማድረግ ትችላላችሁ። በተቻላችሁ መጠን ደግሞ ቴክስት ማድረግ እንዳረሱ ማለት ነው። ቪዲዮ ላይ ላይክ ዩኒክ የሚያደርገው ነገር የተለያዩ አይነት ቴክስቶች ማድረግ እንዳረሱ። ይህ ቪዲዮ ከተመቻችሁና ጠቃሚ ነው ብላችሁ ካሰባችሁ ደግሞ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳረሱ። ቻናሌን እንደዚህ አይነት ኮንተንቶችን ፖስት ለምናደርግ ሰብስክራይብ አድርጉ። ማንኛውም ማወቅ እንፈልጉ ካለ ደግሞ ወይም እንሰራላችሁ እንፈልጉ ቪዲዮ ካለ ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ሁሉንም መልሳለሁ። በተቻለኝ መጠን መልስ ሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።